ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ የመጣሁት ሀይሚና ብሩኬ ናቸው ማለት ነው። ሀይሚና ብሩኬ እንግዲህ ሰሞኑን ባጋጠመው ነገር ሁላችሁም ማይታችኋል ማለት ነው። አሁን ላይ ደግሞ ሀይሚና ብሩኬ እጅግ በጣም ተደባብረው ነው ያሉት። በነገራችን ላይ ሀይሚና ብሩኬ እንዲለያዩ የማንፈልግ እጅግ በጣም ብዙ ልጆች አለን። ሀይሚና ብሩኬ ደግሞ በጣም ብዙ የሚወዳችሁ የሚያከብራችሁ ተመልካች አላችሁና ለተመልካቾቻችሁም ስትሉ መስማማት አለባችሁ። ሀይሚዬም ደግሞ እንግዲህ በተፈጠረው ነገር እጅግ በጣም ተናዳ እጅግ በጣም ስሜታዊ ሆና ተበሳጭታለች ማለት ነው። አስከፍቷታል። ለምን እንደዚህ ተደረገ? እኔ ብሩኬን በጣም አምነዋለሁ፣ ብሩኬን አውቀዋለሁ ብዬ ነው የማስበውና እኔም ከብሩኬ ውጪ ብሩኬም ከኔ ውጪ ሌላ ሰው እንደዚህ በመሀከላችን ገብቶ ያጣላናል ያለያየናል ወይም ደግሞ ሌላ አክሽን ያደርጋል ብዬ አስቤ አላውቅም ነበረ። እኔ እንደዛ አስቤ ነበረ። ነገር ግን አሁን ላይ ሳስበውና ስመለከተው ብሩኬን እንደማላቀው ገብቶኛል ብላ በጣም ተናግራለች ማለት ነው። እንዲሁም ደግሞ አንዳንድ ልጆች ሀይሚ ላይ ስለፈረዳችሁባት ሀይሚዬ ትንሽ እናንተ ብትሆኑ በእኔ ቦታ ምን ልታደርጉ ትችላላችሁ? እኔም ደግሞ የራሴን የተሰማኝን ነው የተናገርኩት። ክብሬን የማይመጥን ነገር ነው የተደረገውና እዛ ጋር የሆነችውን ነገር ሳይ እኔ ማመን አልቻልኩም፣ ከብዶኛል። ብሩኬን እንደዚህ አልጠብቀውም ነበረ ነው ያለችው። እንግዲህ ሶሲና ብሩኬም ዛሬ መጥተዋል ማለት ነው። ሀይሚ ደግሞ ሰሞኑን በተፈጠረው ነገር ዳኒና ሶሲ ግጭት ላይ ስለሆኑ ወይም ደግሞ ፍቅረኛሞች ናቸው። በዚህ የተነሳ ደግሞ ተጣልተዋል። ስለዚህ በእኔ ምክንያት ግንኙነታቸው ብሬክአፕ መሆን የለበትም፣ እነዚህ ሁለት ጥንዶች ማስታረቅ አለብኝ ብላ ዛሬ ሶሲን ጠርታት ነበረ። ሶሲ ደግሞ እንግዲህ ሀይሚ እንደጠራቻት ብሩኬን ሀይሚ ጠርታኛለች ብላው ብሩኬንም እዛው መታ ነበረ። ብሩኬም እንግዲህ እዛ ጋር ከዳኒ ጋራ እሰጣ ገባ ሲሉ እያየን ነበረ። ለማንኛውም ግን ሁላችሁም በንግግር ብትፈቱት፣ በእርግጥ ይሄ ስራ ነው ለስራ ነው፣ ግን ደግሞ አንዳንድ ጊዜ ንግግር የሚባል ነገር አለ። ተነጋግራችሁ ወደ አላስፈላጊ ግጭትና አላስፈላጊ ነገሮችን ከማምጣት ይልቅ ሁላችሁም ከምትደባበሩ በይቅርታ መተላለፉ እጅግ በጣም ደስ ይላል ብዬ አስባለሁ። ምክንያቱም ሀይሚዬ ከዚህ በፊት አንቺን በተደጋጋሚ ፕራንክ ትሰሪያለሽና አንቺ ስትሰሪ ፕራንክ ያው ትንሽ ጠንከር ያለ ነው። ያንቺ ፕራንክ ሁላችንም የምናውቀው ነው። ነገር ግን ደግሞ ፍሬያማ ወይም ደግሞ አስተማሪ ነገር አለው። ያንን እንግዲህ ብሩኬ በጣም ተቀይሞ ከዛም በኋላ ደግሞ አይ ሲሉት ተመልካቾች ይቅርታ በላስ ይቅርታዋን ተቀበል ሲሉት ይቅርታሽን ይቀበላል። ስለዚህ ከዚህ በፊትም አንቺ ፕራንክ አድርገሽው ብሩኬን ያው ቀለበት እስከ መቀበል ድረስ ደርሰሽ ብሩኬ ደግሞ እሺ ይሁን ብሎ ይቅርታ ተቀብሎሻል። ስለዚህ አሁን ደግሞ አንቺም ይቅርታውን ብትቀበዩና ከዚህ በኋላ ደግሞ ሌሎች ደሳስ የሚሉ ትምህርት አዘል ነገሮችን ብታስተላልፉልን፣ ከዚህ በላይ ደግሞ ጭቅጭቅ ባታመጡ። እውነቴን ነው የምላችሁ፣ መጨቃጨቅ በጣም ነው የሚያስጠላው። እኛ ፈን የሚያደርጉ ደሳስ የሚሉ ነገሮችን ማየትና መስማት ነው የምንፈልገው። ምክንያቱም በየሁኔታው ትንሽ ሆድ ይብሰናልና ሀገራችንም ያለው ሁኔታ ሆድ ያስብሳል፣ ያስከፋል፣ ጭቅጭቅ በጣም ያስጠላልና እናንተ ደግሞ ለኛ አስባችሁ ፈን የሚያደርግ ነገር ለተመልካቾቻችሁ ብታቀርቡ እጅግ በጣም ደስ ይላል። እዛ ጋር እንግዲህ ዳኒም ወደፊት የኔ ትሆናለች የትዳር አጋሪ ልጆቼ እናት ብሎ እያሰባት ያለችው ሶሲ እንግዲህ ከብሩኬ ጋር ባደረገችው ነገር ዳኒም ትንሽ ስሜታዊ ሆኖ ወዳልሆነ ነገር ውስጥ እየገባ ይመስላል። ለማንኛውም ዳኒም ረጋ ብለህ አስበህ ይሄ ደግሞ ፕራንክ ነው። ፕራንክ ከሆነ እንግዲህ ማንኛውም ሰው ፕራንክ እንደሚያደርገው ፕራንክ ተደርጋችኋል፣ ምንም ማድረግ አይቻልም። ሀይሚዬም ለአንዴና ለመጨረሻ ብሩኬን ይቅርታ ብለሹ አብራችሁ ብትቀጥሉ እጅግ በጣም ደስ ይላል። በእርግጥ እውነቴን ነው የምላችሁ፣ ያስከፋል፣ ያስደነግጣል። ሀይሚ ብትደነግጥም አይፈረድባትም። ምክንያቱም ብሩኬ ያንን ነገር ያደርገዋል ወይም ደግሞ ያንን ነገር አድርጓል ፈጽሟል ማለት አይደለም። ግን እዛ ጋር ስታየው ትንሽ ፊል ልታረግ ትችላለች፣ ይሰማት ይችላልና ሊከፋትም ይችላል፣ ሌላም ነገር ልትናገር ትችላለች። ይሄ ማንኛችንም ሰዎች ሆነን ለሰውኛ የሚሰማን ስሜት ድንገት ምንናገረውን ምናደርገው ላናቀን እንችላለንና ሀይሚም ጋር የሆነው ነገር እንደዛ ነው። ስለዚህ ሀይሚንም ደግሞ ዝም ብላችሁ አንቺ እንደዚህ ብላችሁ ከፍዝቅ እያደረጋችሁ አትናገሯት። ምክንያቱም እኔ ብሆን ብላችሁ አስቡ። እናንተ የምትወዱትና የምታከብሩት ቦታ የምትሰጡት ሰው ከሌላ ሰው ጋር ብታዩት እናንተ ዝም ነው የምትሉት፣ ዝም አትሉትም። እውነት ለመናገር ማለት ነውና እውነት ነው። ሀይሚ ምናለች? ያልተነካ ገለግል ያቃል አለች። እውነት ነው። ስላልደረሰባችሁ በሰዎች ልትፈርዱ ትችላላችሁ። ግን ደግሞ እናንተ ብትሆኑ የምትወዱት ሰው ከሌላ ሰው ጋር ስታዩት ስሜቱ ይሰማችኋል፣ ትናደዳላችሁ። እንኳን አይደለም አልጋ ላይ ቀርቶ ልብሳን እያወለቀች ቀርቶ የእውነቴን ነው የምላችሁ ስልክ ዘግቶባችሁ ከሌላ ሰው ጋር ሲያወራ ብታዩት በጣም ትናደዳላችሁ። ስለዚህ ይሄ ደግሞ ስሜት ነው እና እኔ ሀይሚዬንም መውቀስ አልችልም።
ብሩኬም ደግሞ እንግዲህ ጥፋታችሁን አምናችሁ አንተም ሶሲም ይቅርታ ብላችሁ ይቅርታ ተባብላችሁ በይቅርታ ብትመጡ እጅግ በጣም ደስ ይላል። እኛ ሀይሚና ብሩኬ በፍቅር ደስ ብሏቸው እንዲመጡ ነው የምንፈልገው። ተጣልተው ተደባብረው እንዲመጡ አንፈልግም። ሀይሚ በክብሬ ላይ ተረማምዷል፣ ከእንግዲህ በኋላ ወሰን አልፏል ብላለች እና ሀይሚዬም ደግሞ ከዚህ ቆጣ ቆጣ ከማለትሽ ትንሽ ረገብ ብለሽ የይቅርታ ልብ ሊኖርሽ ይገባል። ይቅርታ ደግሞ መቀበል ታላቅነት ነው እንጂ ሽንፈት አይደለም። ስለዚህ የሰው ልጅ ይሳሳታል፣ ያጠፋል። ይሄ ደግሞ ስራ ነው። እንደዚህ አደረጉ ታየ እንጂ ምንም ሌላ ነገር ውስጥ የገቡት ነገር የለም። ስለዚህ የሰው ልጅ ደግሞ ምንም ማንኛችንም ኃጢአት የሌለብን ሰዎች የለንም። ኃጢአት የሌለበት ማን ነው እስቲ ይውገራት እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ኃጢአተኞች ነን እና ደግሞ ሰዎች ይቅርታ በሉን ሲሉ ይቅርታቸውን መቀበል አለብን ብዬ እኔ በበኩሌ አምናለሁኝ። እና ሀይሚዬ ደግሞ የብሩኬን ይቅርታ ተቀብለሽ ሌላ ጭቅጭቅና ተካራባይ ይፈጠር ደስ ይለኛል። በመጨረሻ ላይ እንግዲህ ሶሲና ሀይሚም ለመደባደብ እየተገባበዙ ነበረ ያየ ነው ማለት ነው። ብሩኬም ግራ ገብቶት ነበረ ለመገላገል ከዛቺ ከዚች እያለ እንዲሁም ዳኒና ብሩኬም ደግሞ ካልተያያዝን ቡጢ ካልገጠምን እያሉ ነበር። ዳኒ የገባ ነው እና ባካችሁን ጭቅጭቅ ይበቃናል እላችኋለሁ። ውድ ተመልካቾቼ ለነበረ ቆይታ ከልብ አመሰግናለሁ። ላይክ እና ሼር ማድረጋችሁን አትርሱ። ባይ ባይ።